ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ +251 እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት አረፍተ ነገርን እየመሰረትን የምናነብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ዶሮውን ስንት ብር ገዛሽው? ጥያቄ ምልክት። ዶሮውን ስንት ብር ገዛሽው? ዶሮውን ስንት ብር ገዛሽው የሚል ጥያቄው ያረፍተ ነገር መመስረት ቻል ማለት ነው። የተጠቀምናቸው የቃላት ብዛት ዶሮውን 1 ስንት፣ 2 ብር፣ 3 ገዛሽው፣ 4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ዶሮውን ስንት ብር ገዛሽው የሚል ሴት ለሆነ ጾታ የምንጠይቀው ጥያቄው ያረፍተ ነገር መመስረት ቻል ማለት ነው። በጣም ውድ ነው። አታምነኝም 4 ነጥብ። በጣም ውድ ነው አታምነኝም የሚል አዎንታዊ አረፍተ ነገር መመስረት ቻል ማለት ነው። የተጠቀምናቸው የቃላት ብዛት ከተባል በጣም 1፣ ውድ 2፣ ነው 3፣ አታምነኝም 4 ቃላትን ተጠቅመናል ማለት ነው በዚህ አረፍተ ነገር ውስጥ። እንደገና እያይዘን ስናነባቸው በጣም ውድ ነው አታምነኝም የሚል ይሆናል ማለት ነው። በዓል ስለሆነ ተወዷል ማለት ነው። ጥያቄ ምልክት። በዓል ስለሆነ ተወዷል ማለት ነው የሚል ጥያቄው አረፍተ ነገር መመስረት ቻል ማለት ነው። የቃላት ብዛት በዓል 1 ስለሆነ 2 ተወዷል 3 ማለት 4 ነው 5 ቃላትን ተጠቅመናል ማለት ነው። በአንድ ላይ አያይዘን ስናነባቸው በዓል ስለሆነ ተወዷል ማለት ነው የሚል ይሆናል ማለት ነው። አዎ ቀድሞ መግዛት ይሻል ነበር 4 ነጥብ። አዎ ቀድሞ መግዛት ይሻል ነበር የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት አዎ 1፣ ቀድሞ 2፣ መግዛት 3፣ ይሻል 4፣ ነበር 5 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው አዎ ቀድሞ መግዛት ይሻል ነበር የሚል ይሆናል ማለት ነው። ለምን በጋራ ተጋግዘን አናከብርም። ጥያቄ ምልክት። ለምን በጋራ ተጋግዘን አናከብርም የሚል ጥያቄው ያረፍተ ነገር መመስረት ቻል ማለት ነው። የቃላት ብዛት ለምን 1 በጋራ 2 ተጋግዘን 3 አናከብርም 4 ቃላትን ነው የተጠቀምነው። እንደገና ስናነባቸው ለምን በጋራ ተጋግዘን አናከብርም የሚል ጥያቄው ያረፍተ ነገር መመስረት ቻል ማለት ነው። እሺ ችግር የለውም አትስብ ጓደኛዬ እሺ ችግር የለውም አትስብ ጓደኛዬ የሚል አረፍተ ነገር መመስረት ቻል ማለት ነው። የቃላት ብዛት እሺ 1 ችግር 2 የለውም 3 አትስብ 4 ጓደኛዬ 5 ቃላትን ተጠቅመናል ማለት ነው። በአንድ ላይ እነዚህን አያይዘን ስናነባቸው እሺ ችግር የለውም አትስብ ጓደኛዬ የሚል አዎንታዊ አረፍተ ነገር መመስረት ያስችሉናል ማለት ነው። በጣም አመሰግናለሁ ስለተረዳሽኝ 4 ነጥብ። በጣም አመሰግናለሁ ስለተረዳሽኝ የሚል አረፍተ ነገር መመስረት ቻል ማለት ነው። የቃላት ብዛት በጣም
1 አመሰግናለሁ፣ 2 ስለተረዳሽኝ። ሶስት ቃላትን ተጠቅመናል ማለት ነው። በአንዴ እንደገና ስናነባቸው በጣም አመሰግናለሁ ስለተረዳሽኝ የሚል አዎንታዊ አረፍተ ነገር መመስረት ቻል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማርን እንገኛለን። ስልካችን ከቪዲዮ ታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው